የሰማይ አምላክ እግዚአብሔር ፈቅዶላችኋል። ያዳነኝ ያ ሰው፣ ያ ደግ ሰው፣ ያ ቸር ሰው፣ ያ የመበለት ዳኛ፣ ያ የድሃ አደግ አባት፣ ያ የወደቀውን የሚያነሳ፣ ያ በክፉ ቀን መጥቶ አይዞ ያለኝ፣ ያ ቀን በክፉ ቀን መጥቶ እጄን ያዘኝ፣ ያ በተረሳውበት ዘመን መጥቶ ያስታወሰኝ ያ ደግ ሰው አልጋን ተሸክመ ሂድ ብሎኛል። በቃ እየሄድኩ ነው አለ። ሲያንድ ሰው ጩሁና አልቆምም ይበል። ጩሁና አልቆምም በሉ። ይሄ ራእይ አይቆምም። ይሄ ቤተ ክርስቲያን አይቆምም። ይሄ አገልግሎት አይቆምም። ቤተ ክርስቲያን አትቆምም። አንተ አትቆምም። የነቢያት አገልግሎት አይቆምም። የሐዋርያት አገልግሎት አይቆምም። ሲያንድ ሰው ጩሁና አሜን ይበል። ያዳነኝ ያ ሰው ከዛ ክርክር ተነሳ። ፈሪሳውያን ሰዱቃውያን ሄደው ደግሞ የልጁን ቤተሰቦች ጠየቁ። ያ ብዙ ነገር ታነባላችሁ። አንድ ሰው እስቲ ይጩሁና በደንብ አሜን ይበል። አሜን ብዬ ልጨርስ ከሰዓት አንፃር። ሰው አለን። we are not alone። ሰው አለን። ሰው አለን። እንደ አይን ብሌን የሚጠነቀቅልህ ሰው አለ። በአንተ ላይ ማሟረት አደጋ መጥራት ነው። ጠላቶች አደጋ ላይ ናቸው። they are in danger። አደጋ ላይ ናቸው። አንተን ነክቶ ቀጥሎ መኖር ቢችል ሰው የለም። ለምን? ኢየሱስ ክርስቶስ ካንተ ጋር ነው። መንፈሱ ካንተ ጋር ነው። ድግምት አይችልህም። ጥንቆላ አይችልህም። ስለዚህ እናገራለሁ፣ ሰው አለን። ባሌ ሞቷል፣ መበለት እኮ ነኝ። ያስተማርኩት የደረሰ ልጄ ሞቷል፣ ይጦረኛል ስል ልጄ የለኝም። አባቴ ሞቷል፣ እናቴ ሞቷል፣ ወንድሜ ሞቷል ምትሉ አላችሁ። ሲጀመር እነሱ ዘላለማዊ አይደሉም። አንድ ነገር በዚህች አጋጣሚ ልንገራችሁ። በዚህ አካል ውስጥ ዘላለማዊ አይደለም። ለምሳሌ ዛሬ ተፈውሰን ነገ ልንሞት እንችላለን። የሚመጡ ትንቢቶች ዘላለማዊ ዋስትና አይሰጡንም። ፕሮፌሲ አንኮንዲሽናል በምድር በምንኖርበት ዘመን የሚሰጠን ተስፋ ነው። ስለዚህ ዛሬ እንኳን የእግዚአብሔር ሰው ቆሞ ተስፋ ሰጥቶን ዛሬ እንኳን ሸክም ከላያችን ላይ ከተላቀቀ ከበቂ በላይ ነው። ለምን? እዚህ ምድር ዘላለማዊ አይደለንም። እስቲ በደንብ አሜን። አልዓዛር ዮሐንስ ወንጌል ምዕራፍ 11 ላይ ከሞት ተነስቶ ነበር። እንደገና ተመልሶ ሞቷል። አልሞተም? ሙሴ ከነዓንን ተወርሳ